ዓለምን በስጋት የሚያስቀምጡ ሁለት ሀያላን ሀገሮች አሉ። አንደኛዋ በብዛት ወታደሮች ሰሜን ኮሪያ፣ ሌላኛዋ ደግሞ በቴክኖሎጂ የተሻሻለ እስራኤል ናት። አንዱ ከ1 ሚሊዮን በላይ ወታደሮች አሉ፣ ሌላኛው ግን በዘመናዊ የጦር መሳሪያ በዓለም ፊት ተገኝታለች። ነገር ግን እውነተኛው ጥያቄ ይህ ነው። ወታደራዊ ኃይል ማን ይበልጣል? በኒውክሌር ኃይልስ ማን ይበልጣል? በዛሬ ቪዲዮ ውስጥ የሰሜን ኮሪያና የእስራኤልን የጦር በዝርዝር እንመለከታለን። እስከ መጨረሻው ተከታተሉን። አስደናቂ እውነታን ትሰማላችሁ። የገቡት የሰሜን ኮሪያና የእስራኤል ስትራቴጂያዊ አቅማቸው ምን ያህል ነው? በዓለም ወታደራዊ ኃይል ውድድር ውስጥ ሁለት በጣም የሚገርሙ ሀገራት አሉ። እነሱም ሰሜን ኮሪያና እስራኤል ናቸው። ሁለቱም ሀገሮች በተለያዩ መንገዶች እጅግ ኃይለኛ ወታደራዊ አቅም አላቸው። ነገር ግን የሚጠቀሙት ስትራቴጂ እጅግ ይለያያል። ሰሜን ኮሪያ በቁጥር ብዛት የሚታወቅ ወታደራዊ ኃይል አላት። ሀገሪቱ ቋሚ ወታደሮች ከ1.2 ሚሊዮን በላይ ሲሆኑ ይህም በዓለማችን ላይ ካሉት ትልቅ ሰራዊቶች መካከል አንዱ ያደርጋታል። ከዚህ በተጨማሪ ብዙ የሚቆጠሩ የባባቂ ኃይሎች አሏት። በመሬት ላይ የሚገኙ የጦር ኃይል ከ4000 በላይ ታንኮችና 10000 የሚቆጠሩ መድፎች ያካትታል። ይህ ሁሉ የጦር ጊዜ በብዛት ለመጫን የተዘጋጁ ኃይል መሆኑን ያሳያል። እስራኤል ግን ከሰሜን ኮሪያ በቁጥር ዝቅ ብትሆንም በቴክኖሎጂ ግን እጅግ የታለች ነች። እስራኤል ቋሚ ሰራዊት ወደ 170,000 ወታደሮች ይደርሳሉ። ነገር ግን በጣም የሰለጠኑና ዘመናዊ መሳሪያ የሚጠቀሙ ናቸው። በአየር ኃይል ረገድ እስራኤል በዓለማችን ላይ ከሚታወቁ በጣም ዘመናዊ የጦር አውሮፕላኖች ትጠቀማለች። የኤፍ-35 ስሪት ተዋጊ ጀቶችንም እና የተሻሻለ የአየር ኃይል ስርዓቶች። የአየር መከላከያ ስርዓት እስራኤልን በአየር ኃይል ከፍተኛ ያደርጋታል። በኒውክሌር ኃይል ረገድ ሁለቱም ሀገሮች በዓለማችን ብዙ ትኩረትን ይስባሉ። ሰሜን ኮሪያ በይፋ የኒውክሌር ሙከራ አድርጋለች። ራሷን ከኒውክሌር ኃይል መሆኗን አሳይታለች። እነዚህ የረዥም ርቀት የሚንዘገዘጉ ባላስቲክ ሚሳይሎች በመገንባት ዓለምን ብዙ ጊዜ አስጨንቃለች። እስራኤል ግን በይፋ ኒውክሌር ኃይል አለኝ ብላ አትናገርም። ነገር ግን ብዙ ዓለም ባለሙያዎች እስራኤል ምስጢራዊ የኒውክሌር ኃይል እንዳላት ያምናሉ። በኢኮኖሚ አቅም ረገድ እስራኤል በከፍተኛ ጥቅም አላት። በዓመት ከ35 ቢሊዮን ዶላር በላይ ለወታደራዊ በጀት በመመደብ በጣም ዘመናዊ የጦር መሳሪያ ትገዛለችናም ትገነባለች። ሰሜን ኮሪያ ግን በኢኮኖሚ ብዛት ችግር ቢኖርባትም ያለውን ሀብት በአብዛኛውም ለወታደራዊ እድገት ትጠቀማለች። ይህም ከኒውክሌርና ከሚሳኤል ቴክኖሎጂ እጅግ እንድትገነባ አስችሏታል። በአጠቃላይ ሲታይ ሰሜን ኮሪያ በብዛትና በግዙፍ የሚታወቅ ወታደራዊ ኃይል ሲኖራት፣ እስራኤል ደግሞ በቴክኖሎጂና በሰለጠኑ ሰራዊት በዓለም ከፍተኛ ቦታ ይይዛለች። ይህም ሁለቱን ሀገራት በዘመናዊ ዓለም ውስጥ በጣም ከሚያስፈሩ እና ከሚያስደነግጡ ወታደራዊ ኃይል እንዲሆኑ አድርጓቸዋል። እናንተስ ምን ትላላችሁ? ከእስራኤልና ከሰሜን ኮሪያ የቱስ ይበልጣል? ኮሜንት ላይ ያስቀመጣችሁ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እናመሰግናለን።